በአላህ በፈጠራችሁ ይሄንን ቪዲዮ ላይክ ሼር ኮፒ ሊንክ አድርጉ። ዛሬ መልእክት አለኝ። የሆነች እህቴ ከወደ መካ የዛሬ 3 ወር ልብስ ጠልባይ ነበርና እኔ ጋር የቀረበ ብር አላት። ለምልክቱ የጠለበች ከወደ መካ ነበር። ጓደኛዋ ጋር ሆነው ጠለቡኝና የሆነ ብር እኔ ጋር አላት እሷ ማለት ነው። የኔ ውድ እህት እንደው በአላህ ይዤሻለሁ ብርሽን ወሰጅልኝ። እኔ በሞት ያንቺን ሀቅ የሚሰጥሽ ላይኖር ይችላል። ደሞ እኔ በዛኛው ሀገር መጠየቅ አልፈልግም። ሀቢበቲ በዋትስአፕ አዋሪኝና የቀረሽን ብር ወሰጅልኝ በአላህ። መቼም ይሄ ቪዲዮ ይደርስሻል። ጠብቅኩሽ አንቺ ልትመጪ አልቻልሽም። እባክሽ ይሄን ቪዲዮ ካየሽው ከጓደኛሽ ከሆነሽ ነው የጠለብሽኝ ያለሽው ደግሞ መካነሽ አንቺም አየሽው ጓደኛዋም ካየሽው እባክሽ ይሄን ቪዲዮ ሸር አድርጊላትና እባክሽ ገንዘባችሁን ወሰዱልኝ። ሲቀጥል ደግሞ ሀባይቤ የዛሬዋ ደንበኛዬ ከወደ ሪያድ ነበረች። እህትማ ምርጥ ልብሶችን ነበር የጠለበችው። የጤና ልብስ ይበልሽ ሀቢበቲ። በዚሁ አጋጣሚ እባካችሁ ፎሎ አድርጉኝ። 50 ሺህ ከገባሁኝ ለኢድ ስጦታ ልሰጥ ቃል ገብተውልኛል። የቀረኝ ደግሞ 1200 ፎሎወርስ ብቻ ነው 50 ሺህ ለመግባት። እባካችሁ ተባበሩኝማ እና የኔ ውድ እህት ኧረ ተይ ገንዘብሽን ወሰጅልኝ። አማዬ ተይ ግድ የለሽም ተይ።